ሰላም ተመልካቾች እንደምን ከረማችሁ። ዛሬ ይዤላችሁ የመጣሁት ጽድት ተደርጎ የተሰራ ኪችን ካቢኔት ነው። ግራናይት እንደዚሁ ማጠቢያ የተሟላለት በጣም የዘመኑ ቁጥር 1 ኪችን ካቢኔት ነው። በዘመናዊ አሰራር ነው የሰራ ነው እና እያንዳንዱን የኪችን ካቢኔት ክፍል እየከፋፈኩ ማሳያችሁ ይሆናል። ከላይ ያሉ ክፍሎች የራሳቸውን ፓርቲሽኖች አላቸው። ያው እቃው ከተገጠመ በኋላ ስለነበረ የቀረጽ ነው። የሰዎችን ፕራይቬሲ ለመጠበቅ ሲባል ብዙም አልከፍተውም፣ እቃቸው ምናምን እንዳይታይ ማለት ነው። እና በዚህ ጋር 4 መሳቢያዎች አድርገንለታል። የታችኞቹ ክፍል ደግሞ ሰፋ ያሉ ክፍሎች ናቸው። ትላልቅ እቃዎችን እንደዚሁም በርከት ያሉ እቃዎችን በደንብ አድርጎ እንዲይዝላችሁ አስበን የሰራ ነው። እችኛዋ ክፍል ደግሞ የራሷ የሆነ ቁልፍ አላት። ወደ ጎን ደግሞ ኪስ አላት። ወደ ጎን ቪዲዮ ላይ አልታየችም እንጂ እነዚህ እንግዲህ አንዳንድ የሚደበቁ እቃዎችን ለማስቀመጫ እንዲሆናቸው ብለን ይሰራንላቸው። እዚህ ጋር ደግሞ በምታዩት መልኩ መስታወት አለ። እቺ መስታወት ጥቅሟ ምንድን ነው የሚለውን እስቲ በኋላ ላይ እየከፈኩ አሳያቸዋለሁ። እናታችን ላይ ያሉት እጀታዎች እንደዚሁም ቀለሙ ምናምን ሁሉም ነገር በፕሮፌሽናል መንገድ ነው የተሰራው፣ ከዘመኑ ጋር አብሮ እንዲሄድ በሚል ማለት ነው። እና የተጠቀምነው ደግሞ ኤምዲኤፍ ነው፣ ኤችዲኤፍ ምናምን ሳይሆን እዚሁኛው ጋር በራሳችን እጅ የቀባ ነው። በደንበኞቻችን ምርጫ የቀባንላቸው ኪችን ካቢኔት ነው። እኛዋ እንግዲህ የማጠቢያዋ ክፍል ናት። እቺን ሲንክ እንግዲህ ከታች የራሱ የሆነ ማፋሰሻ አለው። እሱን ሁሉ አጨራርሰን ገጣጥመን ነው የምናስረክበው። እኛ ጋር በምታሰሩ ሰዓት ውሃው ወደ ኪችን ካቢኔቱ ሳይሆን ሙሉ ለሙሉ ወርዶ ወደ ውጭ እንዲወጣ አድርገን የሰራ ነው። ሲቀጥል ደግሞ እዚህ ጋር አሁን ማሳያችሁ የጤፍ እህልና የዱቄት ኖርማል ዱቄት ለማስቀመጥ ብዙ ጊዜ ኪችን ላይ ይቸግራቸዋልና እሱን ችግር ለማስቀረት ሲባል ልክ እዚህ ጋር የጤፍ ዱቄት በዚህኛው በኩል ደግሞ ኖርማል ፉርኖ ዱቄት እንድታስቀምጡበት ብለን የሰራ ነው ዘዴ ነው። ያው አቧራ ምናምን የዱቄቱ ቡናኝ ምናምን ኪችናችሁ እንዳያበላሽባችሁ እናንተም ደግሞ ስትር ያለ ኪችን እንዲኖራችሁ ልክ እዚህ ውስጥ እንድታስቀምጡ አድርገን በዘመናዊ መልኩ የሰራ ነው። የመጀመሪያ ጊዜ ስራችን ነው። እዚህ ከወደዳችሁት ስለዚህ ሀሳባችሁን ትነግሩናላችሁ። እችኛዋ ደግሞ መስታወት በመስታወት አድርገን የሰራናት ልክ እንደ ቡፌ ማለትም እነዚህ ሲኒ ብርጭቆ ምናምን አሉ አይደለ፣ ቡፌ ላይ ብናስቀምጣቸው ድሮ ላይ እነሱን እቃዎች ለማስቀመጫ ብለን የሰራንላቸው። አሁን ላይ ያው ቡፌዎች እየቀሩ በኪችን ካቢኔት የተኩ ይገኛሉና ልክ እንደዚህ አይነት እቃዎች ደግሞ ለማስቀመጫ እዚሁ ከኪችናችሁ ጋር ሳይለያይ አንድ ላይ እንዲሆን ታሳቢ አድርገን የሰራ ነው ስራ ነው። እና ይሄ ኪችን ካቢኔት እንግዲህ እነዚህ ነገሮችን በሙሉ ያሟላ ነው። እናንተም እንግዲህ ማሰራት በምትፈልጉ ሰዓት በየትኛውም ሀገር ሆናችሁ ብታዙን እኛ ሰርተን ልክ በዚህ መልኩ ገጣጥመን ሲንኩንም ግራናይቱንም ሙሉንም ነገር አሟልተን ነው የምናስረክባችሁ። አንዳንድ ቦታዎች ላይ ያው ሰርተው ብቻ ይልካሉ ዴሊቨሪ ሲያደርጉ። መገጣጠሚያ ደግሞ እንደገና ሌላ ባለሙያ ሌላ ተጨማሪ ወጪ ነው የሚሆንባችሁ። እኛ ጋር ደግሞ ብታሰሩ ሰዓት ሌላ ሀገርም ቢሆን ራሳችን ሄደን መንገጣጥም የምናስረክባችሁ ነው የሚሆነው። እሱን ልናሳውቃችሁ እንወዳለን። እና ዋጋ አወጣጡን በተመለከተ የብዙዎቻችሁ ጥያቄ ነው። ካሬ የሚባሉ ነገር ብዙዎቻችሁ አይገባንም ብላችሁ ጠይቁኛላችሁና ለሱ አጠር ያለች መግለጫ ለመስጠት ያክል ካሬ ማለት ወደ ላይ ያለው ቁመቱ የኪችኑ ቁመትና ወደ ጎን ያለው ጠቅላላ ስፋቱ ሲባዛ የሚሰጠን ቁጥር ነው። እሱን ቁጥር በምንነግራችሁ ዋጋ ስታባዙት የዛን ኪችን ካቢኔት ዋጋ ይነግራችኋል ማለት ነው። እና አንዳንድ ቦታዎች ላይ ምን ይፈጠራል መሰላችሁ? እቺ መሀል ላይ ያለችው ክፍተት የኪችኑ ካሬ ላይ መግባት የለባትም። ምክንያቱም ክፍት እስከሆነ ድረስ ምንም አይነት ለኪችን መከፈት ነገር የለም። ለክፍተቱ የእሱን የሚደምሩና ዋጋውን ዝቅ አድርገው ይነግሯቸዋል። በኋላ ካሬው በካሬ ሲሰላ በጣም ዋጋው ኦቨር ነው የሚሆነውና በካሬ ይህን ያክል የሚለውን ብቻ ሳይሆን ዋጋም ከተደመረ በኋላ የሚመጣውን በደንብ እንድታነጻጽሩ ጥቆማ ለመስጠት ያክል ነው። እኛ ጋር በምታሰሩ ሰዓት ከታች እስከ ላይ ያለውና የላይኛዋ ደግሞ ለብቻ ሆና እሱ ብቻ ነው ሂሳብ የሚወጣለን። ያልሰራነውን ነገር አናስከፍልም ለማለት ነው። ከእንደዚህ አይነት አጭበርባሪዎች እንድትጠነቀቁ ለማሳሰብ ያክል ነው። እና ዋጋ ልክ ሳይዙን ስትነግሩን እኛ ሂሳቡን አውጥተን በምትፈልጉት ማቴሪያል ልክ ምንነግራችሁ ይሆናል። እና እንደየቤቱ ደግሞ ዋጋቸው ስለሚለያይ የኪችን ካቢኔት ዋጋ ይሄ ነው ብንላችሁ ልክ የዚሁ አይነት ስሩ ለማለት የምችሉ ነገር ስላልሆነ ልክ በሳይዛችሁ ልክ የምንነግራችሁ ነው። በውስጥ ታናግሩን። ቁም ሳጥን አልጋ ምናምን ሲሆን ይሄን ያክል ነው ዋጋው ብሎ ለመናገር ምንም አያስቸግርም። ለኪችን ካቢኔት ግን ግዴታ ልኬቱን ማወቅ ስላለብን የቤታችሁን ሳይዝ ልክ ትነግሩናላችሁ ወይ ከአናጺ ጋር ታገናኙናላችሁ። በዛ መሰረት ሰርተን የምናደርስላችሁ ይሆናል። ኪችን ካቢኔት እንግዲህ ብዙ አይነት አሰራሮች አሉት። ይሄ አሁን በ60 ሳንቲም ላይ ላይኛው የተሰራው እስከ ጣራ ድረስ ደግሞ ማድረግ ይቻላል። ልክ በዚህ መልኩ የሰራ ነው ኪችን ካቢኔት አለ። አሁን እየገጠምን ያለ ነው። እሱም በቀጣይ ቪዲዮ ይዤላችሁ እመጣለሁ። አሁን ላይ እየተሰሩ ያሉ ዘመናዊ ኪችኖች እስከ ጣራ ድረስ ነው የሚሰሩትና እናንተም በዛ ልክ አይነት ማሰራት ትችላላችሁ። ያው በውስጥ ታናግሩን ብዙ የፎቶ አማራጮችም እንደዚሁም ዘርዘር ያሉ መረጃዎችን የምንሰጣችሁ ይሆናል።
እና ሲቀጥል ብዙዎቻችሁ መጠየቁኝ እንዴት ነው ለክተን ልነግራችሁ የምችለው መታችሁ ለመለካት ሳይመቻችሁ የሚል ጥያቄ ታነሳላችሁና ለሱ መፍትሄ አናጺ ወይም ግንበኛ ጋር ቤታችሁን ከሰራላችሁ ጋር ታገናኙናላችሁ እና እኛ በምንፈልገው መልኩ ለክቶ እንዲነግረን እናደርጋለን። ከዛ በኋላ ኪችኑን ሰርተን መውሰድ ብቻ ነው የሚሆነው ማለት ነው። ዋጋ ለማውጣትም ለማድረግም ይሄ ነው ትክክለኛው አማራጭ። ከዚህ በፊትም እየሰራን ያለ ነው ልክ በዚሁ መንገድ ስለሆነ እናንተም ይሄን መንገድ መጠቀም ትችላላችሁ። በተረፈ ዛሬ ይዘንላችሁ የመጣነው ኪችን ካቢኔት ይሄን ይመስላል። በቀጣይ በጣም ብዙ አዳዲስና ዘመናዊ ስራዎች ስላሉን እነሱ እንዳይመልጣችሁ ሰብስክራይብ አድርጉ፣ ላይክ፣ ኮሜንት ጻፉልን፣ ስለ ስራችን አስተያየት ስጡን። ለቀጣይ ስራችን በጣም ስለሚያበረታታን እንደዚሁም ሼር ብታደርጉልን በጣም ብዙ ስራዎችን እናገኝበታለን። ለኛ በጣም ብዙ ጥቅም አለውና ሼር አድርጉልን ለማለት እንወዳለን። በተረፈ ለምትሰጡን ማንኛውም ሆነ አስተያየት እንደዚሁም ለምታደርጉልን ድጋፍ በሙሉ ከልብ የመነጨ ምስጋናችንን ልንነግራችሁ እንወዳለን። ሲቀጥል 10,000 ገብተናል። ለዛም በጣም ነው የምናመሰግነው እና በቀጣይ በተለያዩ አዳዲስ ስራዎች የፈርኒቸር ስራዎች እስከምንገናኝ ድረስ በየላችሁበት መልካም ጊዜ እመኝላችኋለሁ። አመሰግናለሁ።